ሰላም ጋይስ አሁን የምንገኘው እንግዲህ ኢትዮ ኢስታንቡል ጀነራል ሆስፒታል ነው። ስፔሻላይዝ የሚያደርጉት ደግሞ የልብ ህክምና ላይ ነው። የዚህ ሆስፒታል ታሪክ በነገራችሁ እውነት ሁላችሁም ምን እንደሚሰማችሁ አላውቅም። የዚህ ሆስፒታል ባለቤት እንግዲህ እውነቴን ነው የምላችሁ ይህ ሆስፒታል የሰራውም እየሰራ የሚገኘው አትርፎ ሳይሆን ሰዎችን ለመርዳትና ለማገዝ ነው። ስፔሻሊ ህፃናት ከዚህ ሆስፒታል ባለቤት የተገናኘሁት እኔ 25000 ህፃናት ማገዝ እፈልጋለሁ የሚል አላማዬ አይቶ ከዛ ደግሞ እሱም 25000 ህፃናት በልብ ህመም እንደሚቸገሩ ነገረኝ። ይህ አጋጣሚ ተጠቅመን እንግዲህ እኔና እሱ አብረን ለመስራት እኔም ከዚህ ሆስፒታል ጋር አብሬ እየሰራው ትልቅ ነገሮችን ለመስራት ተስማምተን ነበረ። እግዚአብሔር የተመሰገነ ይሁን። አንድ ነገር ቃል ገብቶልኝ ነበር። ይህ ቃል ደግሞ ባንተ ስም አንድ ልጅ ሙሉ የልብ ህክምና እንደሚያደርጉ ነበረ በኢትዮ ኢስታንቡል ጀነራል ሆስፒታል ማለት ነው። ስለዚህ ይሄው ይዘነው መተናል። ወደ ውስጥም አሁን እንገባለን ማለት ነው። እግዚአብሔር በጣም ጥሩ ነው አይደል? አይደል ቤቢ? ደስ አለ? ጎበዝ ነህ? ታኮራኛለህ በደምብ ሞበልኝ። በቃ አሪፍ